ሰውነት አያምርም። እኔ እንደማያውቅሽ እንደምታዩ አብደሻል። አንቺ እንደምታዩ በምን አውቃለሁ? የግቢ ሴቶች ሁሉ ያዩታል። ለምን በማይረባ ነገር ትጨቃጨቃላችሁ? አሁን ከዚህ ሁሉ ወንድ መሀል ሚኪ ብቻ ነው የታያችሁ? አንቺ ደግሞ ስለ ወንድ ምን አውቀሽ ነው የምታወሪው? አይ ሚኪ ፊዚክስ ጎበዝ ስለሆነ እንጂ ናቲም እኮ በጣም አንቺ ፈራጅሽ ነው ልጂ። እንዴት ነው ልጅሽ ነው የምጠቁሚው? ሃይ ዛሬ ደግሞ ምን ተገኘ? ቮሊቦል ምታት ባክሽኔና ሜሪ ሚኪ በጣም ተመችቶናል። እሱ ልጅ የግቢው ሴቶች ሁሉ ይመቻቸዋል። ግን ቆይ ቁጥር ሊያዝላችሁ እንዴ? አይሻችም እኩል ማካፈል? ዋው ናቲ ራሱ እንዴት አባቱ ሰውነቱ እንደሚያምር በጣም ተመስገን ነው ያንቺና የቤት ምርጫ አንድ አይነት መሆኑ። ጋይስ ኪሲንግ አላማራችሁ? በዚህ ውጥረት ሰዓት ብዙ ነገር ሊያምሽ ይችላል። እንግዲህ ሚኪ ከንፈር ላይ ማረፍ ነው። ግን ፍጠኝ፣ ምክንያቱም ስኮላሩን የሚያገኙት ወይ እሱ ወይ ቤቲ ናቸው። አንቺ ደግሞ ምን ነው የቅናት አስመሰለብሽ? ግን ቆይ ለምን እንደዚህ አናደርግም? እነሱ 3 ናቸው አይደል? እኛም 3 ነን። አንዳንድ ተማሪ መጥበስ ማን ይፈልጋል? ኦኬ ኖሩ የቀደመ ሰው ብቻ ይሳብ። እኔስ አንቺ ዝም ብለሽ ቸኪ። ለምን አለሁበት? ቆይ አንቺ ወንድስ መች ታውቂያለሽ? አረዝበት በሌ ከንፈሯን ቨርጅን ልታስወስድ ነው። ሶ ጋይስ በቃ ጸደቃለ። ፋን እኛም ሰዓት ማሳለፍ ያገኛል። ናፊማን ሰላም ነው? እንዴት ነሽ? ምን ይጉሩ? ቆይ ጠብቀኝ አንዴ አበባ ላምጣ። እሺ እሺ። ታውቃለህ እኔ ካለው የዚህ ሱቅ ከስተመር ምን እንደሚታያቸው አላውቅም። ብቻ በጣም ነው የሚበዙ። የወደደሽ የመሬን እኮ ነው። ከስተመር እንዴት እንደሚያዝ ከፈለክ በደንብ አስተምርሻለሁ። እንዴ ቆይ ስኮላሩስ? አባ በሱማ ቀልድ የለም። ደሜንም ቢሆን እሰጣለሁ። አንተ ምን አለብህ ልጅ? እኔ ነኝ እንጂ ቤተሰብ የለ ምን የለኝ። ትምህርቴን ራሱ በእርዳታ መማር ልጅ። አረና እንዲህ ስትል አታፍርም? በየወሩ ዶላር እየተላከልኝ ትላለህ። ምን አላት ሚኪያውን? እስኪ ስንት ወጪ አለ እስኪ አስበው። እስኪ ቆይ የትምህርት ቤት ክፍያ አለ፣ ልብስ አለ፣ ጫማ አለ፣ ምግብ አለ አለ። ደግሞ ዛሬ ዘድሮ ሴቶች ይኸውልህ የደም ዝውውራቸው በብር ነው መሰለኝ የሚሰራው። በቃ የሆነ ነገር ስታይ አማረኝ። እዚህ ጋርም ስታይ ደህና ነሽ? ቦይፍሬንዴ ሆነ ለሰው መስጠት ፈልገው በጣም ቢዚ ስለሆነ አንድ ገዛለት ፈልገው ነበረ። እስኪ አንተ አሪፍ ነው የምትለው ከዋጋው ውድ እንዳለ። ዋጋችን የኛ አሪፍ ነው ማለት ነው። እንጂ አዲስ የመጣች ቀናት በቅርቡ ኦኬ አሪፍ ነው። ስንት ነው? ዋጋው 400 ብር ነው። 450 ለዚህ ጭቃ? አረ ለዚህ ጭቃ not fair። ባሽናት እያልኩሽ ታሪፍ ቀናት እኮ ያት በጣም ውድ ነው። ወይ በእናትህ ቀነስ። ፊክስድ ነው ዋጋው አይቀንስም። ኦኬ እኔ በእናትህ መከራከር አልወድም። እዳወላት እሺ
ሄሎ ሃይ ሃኒ ምን በእናትህ ግዢ ያልከኝን ዕቃ ልገዛ ሂጄ ነበረ። በጣም ውድ ነው። 900 ብር ይላሉ። ኦኬ ልግዛ። ሃኒ የሰጠኝ ብር ግን እያለቀ ነው። ኦኬ see you bye ይሁን አለ። ኦኬ ምን ይደረግ ይሁን። አልጠፋም። እለቱ በደንብ አስይሽ። ኤክስኪውዝ ሚ እስኪ በእናትሽ እኛ ወሬ ማለት እስኪ ምን ትልቅ አረግ ሻይ አንተ ያማን ማለሽ ምን ናት? ከስተመር ልታባርብኝ? ኧረ በእናትህ እቺ ደግሞ እንዴ የብር ነቀዝ ምን አይነቱ አለሽ ደግሞ እኮ የሚገርም ገና አውርቼ ሳልጨርስልህ እኮ። ኧረ በጣም ነው የሚገርመው። እኛ ወንዶች እኮ ምስኪኖች ነን። ቅፈቹን እኮ አሁንማ በቃ እኛን ለመፍጀት ነው ተደራጅተው እንደዚህ ይመጥምጡን ብራችንን። አለቅን እኮ ናት። ፕሮፌሰር ታሪኩ ትልቅ ተስፋ የጣሉት እኔ ላይ ሳይሆን ሚኪ ላይ ነው። ለዚህ ነው አበልህ የምታጠኝ። እኔ ከማንም ጋር አልተፎካከርኩም። ማድረግ ያለብኝም ብቻ ነው ማድረገው። ለማንኛውም እንዳትሽፍ ለስኮላር ባይሆን ለመመረቂያ ውጤት ያስፈልገናል። ጋይስ ሚኪ ነታቻቸዋል። ኦ ማይ ጋድ ቅድም በሱቅ በኩል ሳፍ ሚኪ እንዴት እንዳማረበት ይሀፍ ነው አይዲያ ታውቂያለሽ? ሚኪ አቁሜ ሳይስ አይ ስዌር ቱ ጋድ እንዴት እንደሚያምር በቃ ጉዳዩን ናፍጥነው። አዎ ፕሊዝ ዴድላይኑ መቼ ነው? ደግሞ ወንድ ልጅ የሴት ከንፈር ላይ ለማረፍ ሰኮንዶች ይበቁታል። ምን ነገር አይሆንም። አብሽ እንዴ ለኛስ ክብር ሲባል እነዚህ ልጆች እኮ ተማሪዎች ናቸው። ደግሞ ነገ ስማችንን ቢያጣፉትስ? እሺ ላንቺ ሲባል ለምን ከ3 ቀን በኋላ ይሆናል? ታንክ ዩ ይሄ 3 ቀን 3 ወር ሆኖ እንዳልስቃቻ ደግሞ ትንሽ እንዳንቺ ካንቀላፋን እንኳን 3 ቀን 3 ወር ማለት ነው። ኦኬ ጋይስ ለማንኛውም ማስረጃ ማምጣታችን እንዳይረሳ። ማስረጃ? እነሱን ለመሳም ማስረጃ? አረ እና ታዲያ ሁልሽም ዝም ብላሽ መተሽ ተሳምኩ ልትይ ነው? አረ እባክሽ እነዛን ጀልጋጎች ለመሳም ብቻ እንደው ቢሆነ እኔ እኮ የሚገርመኝ እነሱ ሳይደርሱባችሁ እናንተ እንዲህ የምትመጻደቁት ነገር ነው። ቆይ ለእናንተ ማስረጃ ሲባል እኔ ከንፈሬን አሻራ ላስነሳም ማለት ነው። አትቀልጂ ሜሪ። ወይኛ ፊት መሳም አለብሽ ወይ ደግሞ ቪዲዮ ምናምን ምንም አይሰራም። በቃ በምንሳምበት ቦታ አሳማኝ ማስረጃ ማቅረብ ነው። ዳስ ኦኬ አቃለላችሁ። ካሻራ ፍለጋ ወደ አይን ምስክር ፍለጋ። ለማኑ ስንት አይን ምስክር ነው የሚያስፈልጋችሁ? የአይን ምስክሮቹ ማኛ መሆን አይደለም። ታዲያ አብረን ልንከራተት ነው? አንቺ አትንከራተችም። ዝም ብለሽ ደርቂ። ፈተና እኮ ደርሷል። ስሙ ጋይስ ተስማማችሁ? በቃ ምን ማድረግ ነው ያለብን? እነሱ ምን ስምበት ቦታ እኛ አካባቢ ነው መሆን ያለበት። በጣም አሪፍ ይመቻችኋል። አንድ ጥያቄ ልጠይቃችሁ። ናቲ ነው የሚስማው ማለት? ናቲ ማን ይሳማው? እዚህ ጋር ደግሞ ወጥ እነሱ ናሆሜ ኦይ ጥጦ ታችለ ፍሪጅ ውስጥ ነው ቀጥታ ላምጣለህ። ሪቺ ይሄ ማለት ሚኪ ኤስ ጓደኛዬ ቢኒ What's wrong with you? አንድ ሰው ብቻ ደህና ውጤት ያምጣ? ሁላችሁንም በእኩልነት አይደለም እንደማስተምረው? ከአራት ሴክሽን አንድ ቤቲ ብቻ ናት የኔን ፈተና የደፈነችው። ሚኪ በጣም በተስፋ ጠብቄህ ነበር። ውጤትህ ግን በየዕለቱ እያሽቆለቆለ ነው ያለው። በዚህ አይነት ለስኮላርሺፕ 2 ተማሪ ማግኘት በጣም ይከብዳል።
አንተ እቺ ቤት የሚሏለች ግን እንዴት ነው ፕሮፌሰሩን ፈተና የደፈነችው? ምኑን አልተረጋጋ እንጂ እኔ እኮ የሚገርመኝ አንቺ ልጅ ግን የአንስታይን ነው ኒውተን ጭንቅላት የሰፈረብሽ። ከሰራሽበት የሁሉም ሰው ጭንቅላት ከኒውተንና ከአንስታይን አይተናል። በይ አትራቀቂብን። ኦፍ ኮርስ ሃኒ የፕሮፌሰሩን ጥያቄ መለስ የቻለ ጭንቅላት ከአንስታይን ያንሳል ብዬ አላምንም። በአንቺ የፕሮፌሰሩን ሁሉ ጥያቄ እየመለሽ በእኛ ላይ ዙሩን አታክሪብን። ጋድ ነፍሴን አየሽ? የሱም ውጤት ተበላሽቷል መሰለኝ። ፕሮፌሰሩን እኮ እየለመነ ነው። ታውቂያለሽ ፕሮፌሰሩ በጣም የሚመኩበት ተማሪያችሁ ነበር። ሶሪ ቤት ውጤቱን ጠራርጋ ወሰደችው። ታውቃለህ በጣም ማከብር ተማሪ ነበርክ። አውቃለሁ። ከዚህ በኋላ እንደዚህ አይነት ውጤት አይደግምም። አንተ ብቻ አንድ እድል ስጠኝ። ሚኪ እውነቱን ንገረኝ፣ ፍቅር ያዘ እንዴ? አረ በፍጹም ፕሮፌሰር፣ ይሄንን ውጤት ከጣሉልኝ የሚቀጥለውን ከሁሉም በላይ ለማምጣት ቃል ገባለሁ። አንድ ነገር ልንገርህ፣ ካሁን በኋላ የማመጣው አሳይመንት ከባለፈው ቢከብድ እንጂ አይቀልም። ደግሞ ስላንተ ያለኝ ግምት ታውቃለህ። ኢትዮጵያ ከምትፈልጋቸው ፊዚሻኖች አንዱ አንተ እንድትሆንልኝ እፈልጋለሁ። ይገባኛል። አንተ ብቻ አንድ እድል ስጠኝ። ስናያለን። ሚስተር ፊዚክስ እንዳልተባለ ቤት ውጤቱን ጠራ። ሃይ በቃ እንዲህ እንዳማረብን ሰብሰብ ብለን ፎቶ እንሳያ ይሻላል። ያ እሺ Girl, look at that body. I work out when I walk in the spot. This is what I see. Everybody stops and is staring at me. I got passion in my pants and I ain't afraid to show it, show it, show it, show it. I'm sexy and I know it. Aye. I'm sexy and I know it. Check it out. Check it out. Wiggle, 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 yeah. Wiggle, 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 yeah. Wiggle, 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 yeah. Wiggle, 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 yeah, yeah. Do the wiggle, man. እኔ ገረመኝ። ከትምህርት ቤቱ አንደኛ አስቀያሚ ሆነሽ ልጅ የትምህርት ቤቱ ጂኒየስ ተማሪ ማለት። አንተ ደግሞ እስቲ ቤቲን ጠባሳ ሳይኖርባት አስባት። ከነዛ ጃርት ከመሳሰሉት ጓደኞቿ በምን ትለያለች እንዴ? ጓደኞቿ ስትሉ ምትዝ እንዳለኝ ታውቃለህ? ባለፈው ሳምንት በእናንተ ላይ ሲያሲዙ ሰምቻቸዋል። ምን ሲያሲዙ ማለት? እኔ ከኋላቸው እንደነበርኩ አላየሁኝም ነበር። ሶስቱም ሴቶች ከእናንተ አንዳችሁን ቀድሞ በሳመ ሲፎካከሩ ነበር። በላው ተረጋጉ። አንተ ነው መሳም ምናምን ሲባል ጥርስ በጥርስ ትሆናለህ እንዴ? ይሄ ነገር በደንብ መጣራት አለ። በደንብ እንጂ ሚኪ። እስኪ ቆይ ነው ማንን ለመሳም ነው የተፎካከሩት? ኖሩ ልጅ ሁሉ ሰምቻቸዋለሁ። ብቻ ወንድ ልጅን መሳም ቀላል እንደሆነም ሲያወሩ ነበር። ጋይስ እኛ ደግሞ ለምን እንደዚህ አናደርግም? ሶስቱንም በምንም አይነት ታምር ፊት ማሳየት የለብንም። እሺ በቃ ቀብረር ማለት ነው ያለብን። አንሳም ያማል እንዴ? እንዴት ነው የምታስበው? እነሱን ከተመኙት ከንፈር ላይ ይረፉ። እኛ ደግሞ እስቲ ናት ያስበው በእናትህ። እነሱን የመሰለ እንጆሪ መግመጥ አግኝተን ቢኒ ምን ሆነሃል? ቆይ እንዴ እነሱኛ እንደዚህ እንደ ተራ ነገር እያዩን ልባችንን ማሳየት አለብን? ስሙኝ፣ እኔ ግን የነገርኳችሁ እንድትጠነቀቁ ነው። እሺ ባክስ መ ይሄ ደግሞ ከምንድን ነው የምንጠነቀቀው? ከትምህርታችን ነው። በኋላ ትምህርታችን ላይ የሆነ ነገር ቢከሰትብን። ቆይ አንተ የለህበት ምን አስጨነቀ እንዴ? የታጨነው ሶስታችን፣ እነሱም ደግሞ ሶስት ናቸው። እኔማ ጫፋቸውን አልነካምሽ። ድሮ ስትነካቸው አንበለ ብለው ግን ነው እስከመቼ ሲከፈርተ ተዘልቀዋል እንዴ? አንተ ልጅ ደፈር በል እንጂ እንዴ ሚኪ አይባሉም እኮ። ለዚህ ነው ስለ ቺክ የምንነግረው። ምን ላድርግ ጨነቀኝ እኮ ይወስቲ አቦሱን ተውትና በቃ እንደነገርኳችሁ። እሺ ጋይስ ሁላችንም የመጨረሻ ቀብረር ማለት ነው ያለብን። እሺ ከዛ በከንፈር ምናምን የተጀመረ ቀልድ በፍቅር ብድ ብለው ትምህርት ቤቱን ቀውጤ ሲያረጉት ያኔ ጋይስ በትምህርት ቤቱ ከኛ በላይ ወንድ አይኖርም። እሺ አማኑ ቢኒ ምን ነው ከተሻ
ምንም አልተመቸኝም። አቦ ፈታ በላ እኔ በእናትህ ምን ሆነሃል እንዴ? እስኪ አስበው እስኪ እንዲሆነ ነገር እኮ አድርገው እኮ ነው የቆጠሩ በቃ የመች አራዳለ ክቡለትሽ እምነትሽ አሜን። አንተ ወዳቸው ነው ምናፈረሽ ጨዋታው ሊጀመር ነው። ለጥቂት ደቂቃዎች ላናግር ይችላል? ኦኬ ያኛው ተከታተለ ዛጋ ምን አድርጎ ነው የሚያስበው? ነው ካፌ ውስጥ ተማሪ ማለት ስላናገርኩት አክት ማድረጉ ነው። እኔ ላይ እኮ ነው አክት ያደረገው። የኔ ቆንጆ ምን አናደደሽ? እንዳልሽው ካፌ ውስጥ ተማሪ ማለት ትንሽ መንጠባረር ፈልጎ ይሆናል። እኔ ራሄል ላይ ማንነቴን ደግሞ አሳየዋለሁ። እሺ እኔ የምልሽ ዛሬ አብረን ማጥናት እንችላለን? ከተመቸሽ ወይ እኔ ጋር አንቺ ጋር፣ ከቻልሽ ግን እኔ ጋር ማደር እንችላለን። አንቺን እኮ ነው የማናግረው። ምን አልሽ? የት ሄድሽ? ዛሬ አብረን ማጥናት እንችላለን? ሹ እንችላለን። ቤት ካፌ ላይ ያየሁትን ድንጋጤ መቼም አልረሳውም። እኔ እኮ ቆይ የሚገርመኝ እኮ ከነሱ ውጭ መኖር አንችልም እንዴ? አባታቸው እንዴ እኔ ከነሱ ውጭ ነው ያለሁት፣ ወደፊትም ከነሱ ውጭ ነው የምኖረው። ኧረ እባክህ አንተ ድንግልናን የምትገፍላተን ምን አይነት ነው ይደም? ስማ ሚክ፣ አንተ ላይ ጆፌ ጣለችውን ችካው አያታል። አሁን የቀረኝ እኔ ነኝ ቢል እናንተ ትቀልዳላችሁ። እኔ ፊዚክስ አሳይመንት እንዴት እንደምወጣው ግራ ገብቶኛል። እንዴ መቼ ሰጡ? ከባለፈው እንደሚከብድ ነግረውኛል። ኧረ እባክህ አጎት ግን አደገኛ ሰው ናቸው። አንተ ይሄንን ነገር ግን ተሳስተ ትምህርት ቤት ውስጥ እንዳታወራ። ኧረ ሚኪዬ ፕሮፌሰር አይተውም። እውነት ግን ሚኪዬ እቺ ፊቷ ላይ ታቱ ያለባት ስለበለጠች ፕሮፌሰር ተናደዋል። ግልጽ እኮ ነው። አሁንማ ታውቃለህ፣ በእሷ ተበልጬ ስለተገኘው በጣም አዝኖብኛል። ይሄን ያህል ታዲያ ሴት ማባረርታችሁ እንደኔ ቸክላችሁ መማር ነው። ይሄ ልጅ ውይ በእናታችሁ ስለምታሳዝኝ ነው እንጂ ድደን ነበር የምልሽ። አንተማ ምን ሀሳብ አለብህ? ፊዚክስ የሚባል ኮርስ አትወስድ። በወስድም እወጣዋለሁ። አይ ናሆም፣ እንደምታስበው አይደለም። የፕሮፌሰር ጥያቄዎች ትንሽ ከበድ ያሉ ናቸው። ጃባት ጉረኛ ባይ ጉራሽና ቁሚና ቢ አይ ጎራሶች ሰላም። አረ እንዲያራ አይገባም ከምግብ ላይ እንዴ ማሚ ላጉርስሽ። የተባረከ ብሉ የተባረከ እቺ ባለታቷ እሷ ሙርር ውስጥ አለችበት። አንተ እያላገጥክ ነው ስትይ ምናምን የመጨረሻ ትርበተበታለች አልኩ። በዛ ላይ ደናደርክ አትሬበስ ምን ቪዲዮ ብሬን እኮ ነው እግዚአብሔርን። ቆይ እኔ ምን ናት ይሄ ሰላምታ እዚህ ትምህርት ቤት ውስጥ በኩል ገባ? ምን አውቃለሁ ቪዲ ምን አውቃለሁ። በእናትህ ፈልገና ኧረ ቢቱ ጋር ነው። ኧረ ፍሬንድ ስታመረ ነው የሚያገኘሽ ታመራለሽ እንዴ? ፈታ በይ የምር ትፈልጋለህ አይደል? መጻውኝሽ አብሽ
ሄይ አበባና ጥሩ የስጦታ እቃ ፈልገን ነበር። ጥሩ ሁሉም አለ። ለምን የሚሆን የፈለጋችሁት? ለወለደ ሰው። የተወለደው ወንድ ነው ሴት? ለካ እሱም አለ። አልጠየቅንም፣ ግን ለሴት ይሁን ችግር የለም። ለሴት ይሁን። አንድ ትምህርት ቤት እየተማርን እንደማንተዋወቅ ስንሆን አይደብርም? ለመሆኑ የት ነው የምትማሩት? አላውቅሽም ለማለት ነው። ምን ዲፓርትመንት ነሽ? ፊዚክስ ዲፓርትመንት። ስምሽ ማን? ሜሪ እባላለሁ። አላስታውስሽ። ሀና እባላለሁ። ይቅርታ አላስታውስኩሽም። አንተስ ስም የለም? አሁን አውቃለሁ ስትይኛል ነበር። አንተ ስም የለም? አሁን አውቃለሁ ስትይኛል ነበር። ቆንጆ የፎቶ ሰላች ይችላል። ችግር የለም። ስንት ነው? 300 ሚኪ አበዱ እኮ ልጆቹ በዳት። በዚህ አይነት የሱቅ ዕቃ ተቸብችቦ አለቀ ማለት ነው። ተቸበቸበ ብቻ ለማዘር ንገራት እሺ፣ ወደር እንድታረግ። እራት በላሽ? ከጓደኞቼ ጋር በልቼ ነው የመጣሁት። በቃ አረብሽሽ። ገና ነው ይባል። ሰላም ነው። እንዴት አመሻለህ እንዴ? ጓደኞቼ ጋር ሻይ ቡና ምናምን ስንል ዝም ብሎ መሸ ሰዓቱ። ዛሬ ምን ግርጣለ ታዲያ? ከትምህርት ቤት ውጪ ክብር አይወድለትም ያለህ ማለት ነው። መቼም የኔን አቅም ለመፈታተን ነው አይደል እንደዛ አይነት ከባድ አሳይመንት ተሰጣው። በህይወቴ ከማረሳቸው ተማሪዎች አንዷ ቤተልሔም ታጠቅ ናት። አይ ጋሺ፣ በህይወቴ የማትረሳው ተማሪህማ እኔ ነኝ። የእህቴ ልጅ ስለሆንክ ጋር አይደለም አለ አይደል እንደው የምጥር ተማሪ ስለሆንኩ ለእኔ አንተ ወይም ቤቲ ጎበዝ ተማሪዎች መሆናቸውን የምለየው በዚህ አሳይመንት ነው። እሱን እንኳን ተው። አሁን ያወጣሁን አሳይመንት ድፍን እናደርግልህና ያኔ ይሆናል አይደል? ወሲ እንዴ እና ወዴት ነው? መሽቷል። አንድ ማነበው መጽሐፍ አለ። እስቲ ልሂድ። ሻይ ነው እንኳን በቁም ሻይ በሉ ደህና ደሩ። እሺ እመጣለሁ። ቻው። እሺ ደህና ደር። ማሽኛለሁ። ቁርስ
በጥቂት ደቂቃዎች ላናግረው ይችላል? አይ ሰላም ነው? ምን እያጠናሽ? ፕሮፌሰር በጣም የሚያደንቁሽ ተማሪያቸው ነሽ። እኔም ፊዚክስ የምወደው ትምህርት ነው። የአሁኑን አሳይመንት እንዴት አየሽ? ማለት የሚከብድ ይመስላል። ለእኔ እንደዛ አልመሰለኝ። እውነትም አሪፍ ተማሪ ነሽ። የኔ ቆንጆ ቆየሁብሽ አይደል? እንሂድ። የት? ቀጠሯችን ረሳሽው? ይቅርታ ለ2 ደቂቃ ብቻ ስትይኝ። ሰዓት የለም መሄድ ይኖርብናል። ላወራት ነበር። ኦኬ 2 ደቂቃ ሰጥቻለሁ። ሰዓት የምሰጥሽ እሷ ናት? ጓደኛዬ ናት። ኦኬ ለማንኛውም ስለ አሳይመንቱ ነበር አይደል የምናወራው? እኔ ትንሽ ከብዶኛል። ለሪፈረንስ የሚሆኑ መጽሐፍቶችን እያገላበጥኩ ነው። ቢሆንም ግን እንዳንቺ የምወጣው አልመሰለኝም። ታዲያ እኔ ምን ልስራ? አንድ ነገር ሁለት አበይ። የአሁኑን አሳይመንት ሙሉን አትስሪ። አልገባኝም። እሺ ፕሮፌሰር ይህንን አሳይመንት የሰጡን በባለፈው ጥሩ ውጤት ስላላመጣን ነው እንጂ ላንቺ አይደለም። ይሄኛውን እንኳን ጥሩ ውጤት ባታመጪ ያኛው ይያዝልሻል። እና ለምን አውቄ እሳሳታለሁ? አንተ እንድትበልጥ አይደለም፣ አትሊስት እኩል እንድንሆን። ይቅርታ፣ እንዲህ ማድረግ የምችል አይመስለኝም። ይሄ ለእኔ በጣም አስፈላጊ ስለሆነ ነው። በምትኩ ደግሞ የፈለግሽውን አድርግልሻለሁ። አስቢበት። ቤት ምን አባቱ ነው የሚልሽ? ስለኛ ነው አይደለ? ማን ነው? ይሄ ሚኪ ነዋ። ቅድም አብሮ ሲያወራቻቸው ነበር። መጀመሪያ ማን አባቱ ተንጠባረራለሁ? ሽማግሌ መላኩ ነው። መጻፍ ፈልጎ ነው። ይቺ ዳዳ ሪቺዬ፣ አንቺን በተራሽ ጥብርር ነው። ሃይ ዛሬ ክለብ እኮ ይቀወጣል። ምን ተገኘ? የግቢው ተማሪ በሙሉ እንቀውጣለን እያለ ነው። ታዲያ ምን ችግር አለ? ይቀወጣል። አብረን መደነስ እንችላለን? ኧረ ችኮቹን ሾፍትራቸው። ከተዋወቅን በኋላ ግን መዘጋጋት ነበረብን። ሰራዊት ድጋሜ የተነሳሳን መስሎኝ ነበረ። ኦኬ ለዛ ነው። ዋው ዛሬ ደግሞ በጣም አምሮብሻል።
በጣም አምሮብሻል። አንተ ለምን ሄደ ባለታቷን አታስደንሳትም? እኔ ያቺኛዋን ላስደንሳት ነው። እኔ ሴት ላስደንስ? ቆይ ናሆም ምን ችግር አለው? ለምን ታካብዳለህ? አናናገራቸውም ብላችኋል ነበር እንዴ? ነው ለካ ስለ አዲሱ እቅድ አልነገርሽም። 25% መቅረት 75% መራጭ አንተ እስከ ድንግልና ነው እንዴ? ምን አይነት ድንግልና አንተ ናስ እንደምታብረን ትላንትና የበብቴ ለትላንቱ ደግሞ ያቅ አሁን ጫዋ ተጀመረ። ሶስታችንን እንፈልገውን አግኝተናል። አሁን ማን ነው ቀድሞ የሚስበው? ሚኪ ትላንትና በጣም አምሮበት ነበር፣ ግን ከቢና አይበልጥም ነበር። ሃኒ አንድ ጥያቄ ልጠይቅሽ። ፊዚክስ ነው? እሺ ጠይቂ። ናቲን አፍቅረሽው? ዋት? እኔ ሀና ነኝ ከተማሪ ምናምን ፍቅር የሚይዘኝ? አንቺ ልጅ አብደሻል እንዴ? ቤትዬ ሁላችንም ቢሆን ለፈን ያደረግነው ነገር ነው እንጂ ማናችንም ከማናችን ፍቅር ይዞ አይደለም። በቃ ጌም ነው። ጌሙ ሲያልቅ ኤቭሪቲንግ ኢዝ ኦቨር። ቆይ ይሄ ጨዋታ ለምን አይቀርባችሁም? አንቺ ልጅ በእናትሽ ምን ሆነሻል? ይሄ ደግሞ ከአንቺ ጉዳይ አይደለም፣ አያገባሽም። አንቺ ስለ ወንድና ስለ ሴት ምንም የምታውቂው ታሪክ የለም። ስለዚህ ዝም ብለሽ ቸኪ። ሃይ ሰላም ነው? ሰላም ነው። ጠፍተሻል ትታይ አለ። አሰብሽበት? አሁን የማደርገው ነገር አባቴን በጣም እንደሚያሳዝን አውቃለሁ። ለህይወቴም ለመጀመሪያ ጊዜ አውቄ ልሳሳት። ይሄማ ሚስጥር ነው መሆን ያለበት። በምትኩ አንተም ለኔ የምታረግልኝ ነገር ይኖራል። ኦኬ፣ የምችለው ከሆነ ችግር የለውም። ጓደኛህን ወድጄዋለሁ። እንዴ አንቺም ጨዋታ ውስጥ አለሽበት እንዴ? የትኛው ጨዋታ? ጓደኞች ለመሳም የተፈቀሩት። በምን አወቃችሁ? እሱን ተይውና ይሄ ከምርሻ የትኛውን ጓደኛዬ ነው? ለማንም ተናግሬ አላውቅም። በጣም ስለጨነቀኝ ሚስጥር አድርገህ እንደምትይዘው እርግጠኛ ነኝ። ከዚህ በኋላ እኮ በእኔና ባንቺ መሀል ትልቅ ሚስጥር አለ። ህግ መጣስ። እኔ ለማንም አልናገርም። እኔንም ለማንም አልናገርም። አሁን የትኛውን ጓደኛዬ እንደሆነ ንገሪኝ። ናቲ። ናቲ?
የምችለውን ሁሉ እሞክራለሁ ቤቲ። ተሳካም አልተሳካም ግን ለማንም እንደማልናገር ቃል ገብቻለሁ። ስማ እኔ የምልህ አንቺ ቤቲ የት ሆና ደግሞ ቤቲ ናታ ፕሮፌሰር የሚያደንቋት ልጅ እቺ ፊቷ ላይ ታቱ ያለባለች ምን ሆነች? ናቲ ግን እሷ ልጅ ልብ ብላ አይታታል። ጠባሳ ባይኖርባት እኮ ቆንጆዬ ልጅ ነበረች። እሷ ልጅ በት ምንም አይታየም። አንተ ግን ምን ተሰምቶ? አይዋ ከዝም ብሎ ይልቅስ አናስተናግድ። አንተና ሬት ተመሳስታችኋል አይደል? ናቲ እየተጫወቱብን እንደሆነ ግን አትርሳ። እና ምን ችግር አለው እንዴ? እኛ ምን እናላግጥባችኋለን? አንተ ነው ነገ ናቲ እናገኘዋለን። ነገርከው እንዴ? አልነገርኩትም ግን አስተዋውቃችኋለሁ። ሀይ፣ ምንድነው በአስቸኳይ ያስጠራችሁ? ፓርቲ ልናዘጋጅ ነው። ታዲያ የት ነው የምናዘጋጀው? አባቢ በሚቀጥለው አርብ ፍላይት ስላለው ያው እዚህ ነው። ምንም በማስመልከት ነው ፓርቲው? ከነዊኒ ጋር ያለንን ጌም ለመጨረስ። ዲያንቺ ልጅ ቆመሽ ልትቀሪ ነው እንዴ? ነይ ግቢ። የሚደርስብሽን ታዋጫለሽ። ምንድነው የማዋጣው? ገንዘብ ነው አለ ፓርቲ የሚሆን ገንዘብ። እንዴ ከየት አመጣለሁ ከአባቴ ካልተቀበልኩ? እኮ አሁን ከአባትሽ የሆነ ነገር ብለሽ ተቀበያ። ምን ብዬ ነው የምቀበለው? ባለፈው ለሾፒንግ 2 ሺህ ብር ተቀበልኩት አይደል እንዴ? ከሆነም ለሌላ ነገር ብለሽ ተቀበዩ። አንቺ ልጅ ሰሞኑን ጸባሽ በጣም ተቀያይሯል። በጣም ዝምታ መተከዝና ነው የምትሻል። ቆይ ምን ሆነሻል? ምንም አልሆንኩም። ፕሊዝ ጋይስ አሁን ሁሉንም ተውትና ለፓርቲ የሚሆነውን ነገር ብቻ ተሰብስበን እናውራ። ግን ምን ሆነሽ ነው? ልጆኜ ነው ሞግዚቷ ዳዴ እንድለቀኝ የጣደችው ኃይል ተገለበጠብኝ። በጣም ያሳዝናል። እኔ ግን ትዝ አይለኝም። አሁን ግን በጣም ይሰማኛል። ከጓደኞቼ በታች የሆንኩ ይመስለኛል። ፊቴን በመስታወት ማየት ራሱ በጣም ነው የሚዘገነኝ። ያን ያህል እኮ ያስጠላል። ጠባሳው ደግሞ ባይኖርብሽ ቆንጅዬ እንደሆንሽ መገመት አያቅትም። አሁን ናቲ ምን ልትለው ነው? ምን በቃ አሁን አብረን ሲመጣ ሻይ እንጠጣለን። ከዛ ምሳ ምናምን አሳይመንቶች እንስራ ምናምን በሚል ትግባባለች። ሴት አይደለሽ እንደ አንቺ። የሚወደኝ ግን ይመስላል። ቤቲ በራስሽ ኮንፊደንስ ነሽ። በቃ ከላይ ያለውን ነገር እርሽ። ኦኬ እንረዳ። በቃ ገብተን እንጠብቅ።
ስማ እነሆም እየጠበቁ ነው። ቤቲን አላየሃትም እንዴ? ሃይ ሃይ። ፕሮፌሰር ሁሌ የሚያደንቋት ቤቲ ማለት እሷ ናት። ፊትሽ ላይ ባለው ታቱ የምናውቃትማ ጎበዝ ተማሪ በመሆኗ ነው። በአይን የምናውቃት ማለት ነው። በቃ እኔ ልሂድ። ተጫዋች ነው። ልሂድ። ልሸኝሽ? ነገ ላይ ብራለሁ። አንተ ልጅ ያማሃል እንዴ? ጭንቅላት አይሰራም? ምን ሆናል ፍሬንድ? አሁን በስነ ስርዓት ሰላም ብትላት የሚጎልብህ ነገር አለ? ከዚህ በላይ እንዴት ሰላም እንድላፈልግ? እስቲ ራስን በሷ ቦታ ሆነ አስበው። አንተ ልጅ እያለህ ምንም በማታውቀው መልክ የፈላዋ ቢደፋብህ ነው። አሁን እኔ ለሷ ያልካትን ብልህ ምን ይሰማሃል? እሷን ፈልገው አይደለም እንደዚህ ነው። ስለዚህ ፕሊስ ለእኔ ስትል ጥሩ ፊት አሳይ። ለኔ እኮ አልገባኝም እንዴ? ወዳት አለ እንዴ? እንደሷ ታስብ ወዳት ነው አይደል? አቦ በቃ ጭቅጭቀኛል። ቻት የምትሰራው ስራ እኮ ማነር የሚባል ነገር የለውም እኮ። ምንድነው ችግር አንተ? ኧረ በእናትህ ሚኪ ራስን እንደ አደገኛ አታስብን። ሁሉም ነገር በቃ ያልገባል ለአንተ ነው። ኧረ ይደብራል። ኧረ በእናትህ ደግሞ ስለ ችግር ለሌል ነገር ይፈልጋል እንዴ? ኦኬ ዛሬም ክላስ ጨርሰናል። ወደ ውጤታችሁ እንሂድ። በዛሬው ዕለት በጣም ደስ ብሎኛል ሚኪ። በዚህ ውጤት A+ አግኝቷል። ኤክሰለንት። ለኔ ምን እንዳደረግሽልኝ አልገባሽ። በህይወቴ ትልቅ ነገር ነው ያደረግሽልኝ። ለዚህ ነው ይሄን መሰለ እራት የጋበዝከኝ። ወደድሽው? ቴንክ ዩ። አንድ ስጦታ አዘጋጅቼልሻለሁ።
በጣም ነው የማመሰግነው። በጣም የምወደው መጽሐፍ እኮ ነው። እኔም የምወደው መጽሐፍ ስለሆነ ነው። በነገራችን ላይ ዲላችንን አነሳሁት ነው። ከናቲ ጋር ያለውን ነገር ሁሉ እየሞከርኩ ነው። ይመስለኛል ካላቅሜ ነበር የተንጠራራሁት። እሱ በታምር ነው ያስበው። ለምን? አንቺ እኮ በዚህ ዘመን ካሉ ሴቶች ሁሉ በአስተሳሰብሽ ላይ የታች ነሽ። አንድ እውነት ልንገርሽ፣ ናቲ በጣም ይደለኛል። እንዳትጎሪ ደግሞ። ፓርቲው ላይ ትገኛል። ልጅ እኔ ወደድኳት ቀልቤንም ልቤንም ጨርሼ ሰጠኋት መላውን ሀሳቤን አንቺው ወስደሽዋል በፍቅር ጠቅለሽ ጭራሽ ገዝተሽዋል አንዱ ለአንዱ መኖር እድል ነው መዋደድ አፍቅሮ መፈቀር ጸጋ ነው መላመድ እንደራስ ያርጌን እንዲስወድሽ አትራቂኝ ከኔ ስፈልግ አልጣሽ ነፍስ አልቀረልኝ እንዲያው ስወድሽ ምን ይሻለኛል መላጣሁልሽ አልቀረልኝ ለምን ደስ እንዳልከኝ ታውቃለህ? ኩሩን ስለምወድ። እርግጠኛ ነሽ? አንተስ ደስ አላልኩም? ሁሉም ሰው ቆንጆ ሴት ይወዳል። ውበትንም አደንቃለሁ ብለሽ በውበቴ ብቻ ነው ደስ ያልከው? ሌላ ነገር ይችላል አይደል? እሱማ ማይፌት ይቀራል። ኧረ እባክሽ አይወዱም። በነገራችን ላይ አይኗ የሚያምር ሴት በጣም እወዳለሁ። ወንዶች ግን ለምንድን ነው ለይታችሁ የምታዩት? ምን ነው ሁሉ ነገር ቆንጆ ነው ለማለት ፈልገሽ? ኦፍ ኮርስ ትጠራጠራለህ? እኔ እኮ የሚገርመኝ ሶስታችሁም ከትምህርት ቤት ሴቶች ለየት የሚያደርጋችሁ እኮ በቃ አለ አይደል ከማንም የተሻለ ነን ብላችሁ ማሰባችሁ እኮ። ታዲያ ችግር ምን ላይ ነው? አይ ምንም ችግር የለም ብቻ ኮንፊደንሳችሁን አደንቀዋለሁ ለማለት ብዬ ነው። አንዱ ለአንዱ መኖር እድል ነው መዋደድ አፍቅሮ መፈቀር ጸጋ ነው መላመድ የኔ ስለት እለት ፍቅሬ ይጨምራል ካየሁሽ ጀምሮ ቀልቤ ካንቺ ከርሟል ነፍስ አልቀረልኝ። ከሰከንዶች በኋላ ጨዋታውን ጨርሰዋል። አይናችሁ እኔ ላይ ልትሰሚው ቅሬታ አለሽ? እንዳትቀደም ይፍሬ። ህጉን እንዳትረሱ። የሚስሙ እነሱ ናቸው እንጂ እኛ አይደለንም። አንቺ ደግሞ ምን ስለሆንሽ ነው በየጊዜው ህግ የምታረቂው? እሱማ ምን ፉክክር ያስፈልጋል? ቤት እንኳን ከፈለገች አሁን ሄዳ መሳም ትችላለች። ዋናው ቁም ነገር እሱ ሳይሆን እነሱ እኛን ይስሙናል ወይ ነው። Surely you know if you worry come get in my love so hurry have tell me one good with all I'm on the floor I love to dance so give me more till I can't stand get እሺ ሚስተር ፊዚክስ ደግሞ ማን እንደዛ ብሎ ስም ያወጣል? ፕሮፌሰር ካፋቸው የለዩ እንደዚህ አይነት ሰው መሆን ደግሞ መታደል አይመስልም? ከኔ የበለጠ ታደለች ጓደኛሽ አለች አይደል? እሱማ በአሁኑ አሳይመንት አስመሰከርክ። ከሳምሽኝ የፈለግሽውን ነገር እንዳገኘሽ አስመሰከርሽ ማለት ነው አይደል? ማለት ነው
ሶስታችሁ ሴቶች የፈለጋችሁት ነገር እንደምታገኙ ተማመኑ የለ? የኔ ከንፈር ደግሞ እሱን ያረጋግጥልሻል። ማለት እንደፈለክ አልገባኝም። ቆንጆ ነሽ። ቴንክ ዩ። ጭንቅላትሽ ግን የመልክሽ ተገላቢጦሽ። እሺ አሳየኛ። አንቺ በራስሽ አትተማመኝም እንዴ? በጣም እተማመናለሁ፣ ግን ከሰውነቴ ሁሉ የምትወደውን ፓርት ማወቅ ስለፈለኩ ነው። ከአንቺ የምወደው አስተሳሰብሽን። አስተሳሰብሽን? ከኔ አስተሳሰበኝ? በጣም የትኛውን እባክህ? ይሄ ከኔ በላይ ቆንጆ የለም፣ የፈለኩትን ነገር ማግኘት እችላለሁ ምናምን የሚለውን አስተሳሰብ አለ አይደል? በሴትነት ማሰብሽ። በሴትነት ማሰብሽን? አዎ። ተፎካክረሽብኛል። ከዛ ከንፈርሽን ስምሻለሁ፣ አሸናፊ ትሆኛለሽ። ከአንቺ ሞዴል ደደብ አስተሳሰብሽ አልስምሽም። እዚህ እንሁን ቢኒ። ምን ነው የኔ ቆንጆ፣ ፉክክርሽን የምታሸንፊበት ቦታ ነው መፈለጊ? ፉክክር? አንድ ነገር ልንገርሽ፣ እኔ ግን በምንም ተአምር እንድታሸንፊ አላደርግሽ። ምክንያቱም አልሰማሽ። ጋይስ በህይወቴ ቆንጆ ሲደነቅ ለመጀመሪያ ጊዜ አየሁ። እንዴት ደስ እንዳለኝ። ከዚህ በኋላ ፍቅር በእንብርክካቸው ነው የሚያስኬዳቸው። ያን እኛ በተራችን ቀብረር ማለት ነው። የት አባታቸው እንዲህ እያደረጉ አይደል የሚጮቱት? ግን ለምን የማይረባ ነገር ትናገራላችሁ? እናንተስ በወንድነታችሁ ለመኩራት ነው ያደረጋችሁት? እውነቱን ለመናገር እኔ ሜሪ ተመችታኛለች፣ ግን ወደድኳት ብዬ እንደወደደችኝ ሳላረጋግጥ እጅ አልሰጥም። እኔ እናንተ መነጋገር አለብን። የምናወራው ነገር አለ። ቢኒ አንዴ ወጅል። ለምንድን? አንዴ ቢኒ። ኦኬ አንተስ ሀናን ወደሃታል? ደስ ትላለች። አይ ነው ደስ ትላለች። ወደሃታል? አብዳ። ጥሩ። አንድ ሴት ብታፈቅረህ ፍቅሯን ለመቀበል ምን ያህል ዝግጁ ነህ? ሊኪ ብዙ ጠጥታለህ። የምናወራው ነገር ቁም ነገር መሰለኝ። ይሄ ዛሬ ምን ነክቶታል? ቆይ ማንነቷን ሳላቅ ምናምን እንዴት ነው ስለመቀበል ማስብ? ልክ ነው። እኔ አውቃታለሁ። በጣም ጥሩ አስተዋይ፣ የሚገርም ጭንቅላት ያላት ልጅ ናት። ናቲ ሁሌ እኮ ልጅነት የለም። ለምን ሲሪየስ አትሆንም? ያስቃል። ይሄ የሚያስቅ ነገር አለ። የሚያስቅ ነገር አወራው። እንዴት ያስቅል? አይደለም ቁም ነገር የሚያስቅ ምናምን። እሺ አልቀልም እኮ ግን ልጅቷ ማን ናት? መጀመሪያ ልጅቷን ፈለጋትም አልፈለጋትም ወሬው ተኝ። ማናትሽ ንገረኝ። ቆይ ናቲ ቃል ግባልኝ ፕሊዝ። እሺ ገባላለሁ። ግን ልጅቷ ማን ናት? ልወቃት። ቤቲ ናት። ቤቴቷ? ቤቲ ናት። ቤቲ ፊዚክስ። ቤቲ ታቱ? ቢኒ
ማን አድርጎ ነው የሚያስበው? ጭንቅላት የመልክሽ ተገላቢጦሽ ነው እኮ ነው ያለኝ። እኔን እኮ ነው ያለኝ። ይሄ ማንም ብጣሻ በሴትነትሽ ነው የምታስብ ይበል። የዚህ ሁሉ መንስኤ ያቺ ውሻ ነች። እኔ እኮ ከሚኪ ጋር ካፌ ያየኋቸው ሰዓት አልገባኝም። ለካ ለዚህ ነው እንዲህ እንዳዋረደችኝ ተማሪ ማለት ካላዋረድኳት እኔ ሜሪ አይደለሁም። ወይኔ ሀና፣ በህይወቴ እንደዛሬ የተዋረድኩበትን ቀን አላስታውሰውም። አንተ ድንግልናን የምትገፍላት እንኳን ከፈለገች አሁን ሄዳ መሳም ትችላለች። ዋናው ቁም ነገር እሱ ሳይሆን እነሱ እኛን ይስሙናል ወይ ነው። ፕሮፌሰር ሁሌ የሚያደንቋት ቤቲ ማለት ነው። ቤትሽ ላይ ባለው ታቱ ጓደኛህን ወድጄዋለሁ። አሁን ግን በጣም ይሰማኛል። ከጓደኞቼ በታች የሆንኩ ይመስለኛል። ሚኪ አያጎቴ እንደምን ነህ? ሰላም ነው? ጭራሽ በቃ ጥናቱን ትተህ ነጋዴ ሆንክ። ማዘር ላግዛት ብዬ እኮ ነው። ብቻዋን አይደለች፣ ማን አላት? አረፍ በል አረፍ በል በቃ። እኔ ደግሞ ቆንጆ ምሳ ልጋብዝህ ነበር። ምን በማስመልከት? በፉክክር ስለተሸነፍኩ ልዩና ማረሳ ተማሪ ስለሆንክ። ምነው ግብዣዬ ያልተመቸም? ኧረ ተመችቶኛል አጎቴ። ግን ይሄ ግብዣ ለቤትም ይገባል እኮ። ውጤታችን እኩል አይደለም። እሷም በእኔ ውስጥ ልዩ ስፍራ አላት። ከፈለግክ ሁለታችሁንም ልጋብዛችሁ እችላለሁ። ደስ ይላል። ምን ላምጣልህ? ሻይ ቡና? አይ ተው፣ ችግር የለም። በደረቁ ማልሽ ነው ማኪያቶ። ሃይ፣ የሆነ ነገር ሲኖር ነው ተሰብስባችሁ የምትጠብቀው። የማን አሸነፈ? ምነው ሰላም አይደላችሁም? እባክሽ ቁጭ በይ። ምን ሆናችሁ? ለምንድን ነው ስለ ጌሙ ለነሚኬ ነገርሻቸው? ስለቱ ጌም
አታወናብጂ። ስለ ፉክክራችን ነው። ኧረ እኔ አልተናገርኩም እንዴ። እኔ ይሄንን ምን ብዬ ነው የምናገረው? አስመሳይ። አንቺ ካልነገርሻቸው ማን ሊነግራቸው ይችላል? ይሄን ሚስጥር ካላታችን ሌላ የሚያውቅ ሰው አለ? እኔ በአባቴ ትምልላችኋለሁ። እኔ አልተናገርኩም። ለነገሩ ድሮም እንደምትቀኝብኝ አውቅ ነበር። ናቲ ከኔ ጋር ሲሆን ጥሩ ስሜት አይሰማሽም። እኛ ደግሞ ምንም ልንረዳሽ አንችልም። እድልሽ ነው። ቆይ እኔ እንዴት እንደዚህ ያደርጋለሁ? የልብሽን አይቶ ነው ፊትሽ ላይ ጠባሳ ይጣለብሽ። አንድ ነገር ልንገርሽ፣ ከአራታችሁም ወንዶች መሀል አንድ ሰው እንኳን በእንጨት የሚነካሽ የለም። ከዚህ በኋላ አጠገባችን ብትደርሺ በአንድ ጎን የቀረውን ፊትሽን ነው ማመሳሰል። አሁን ተነሽ እና ውጪ። ውጪ ትመስላለች። የልብሽን አይቶ ነው ፊትሽ ላይ ጠባሳ ይጣለብሽ። አንድ ነገር ልንገርሽ፣ ከአራታችሁም ወንዶች መሀል አንድ ሰው እንኳን በእንጨት የሚነካሽ የለም። ቤቲ አንዴ ያናግሽ። እኔ ነው ሚኪ ሁሉንም ነገር ነግሮኛል። ስላፈቀርሽ በጣም ነው የማመሰግነው። እኔ ግን ጥያቄሽን አልተቀበልኩት። ሶሪ። ሚኪ እንደ ጨዋታ ነበር ያሰብነው። ለተፈጠረው ነገር ደግሞ አም ሶሪ። ጥፋትሽ ከገባሽ ጥሩ፣ ችግር የለውም። ኦኬ፣ ቅርታ ተቀብያለሁ። ቤቴን አይተሻታል? ነው አላየኋትም። በኋላ ሻይ ልንጠጣ እንችላለን? እደውልልሻለሁ። ቁጭ በይ፣ የማማክርሽ ነገር አለ። አግብተሽ ታውቂያለሽ? ገጠር እያለሁ በልጅነት ተድሬ ነበር። ምን ነው ለምን ጠይቀኝ? ይኸውልሽ ጥሩዬ፣ አሁን እኔ እንደ ጓደኛ ነው ማማክርሽ። ሚስጥሬን ሁሉ አልደብቅሽ። ምን ነው ምን ሆነ? ምን ገጠመ? ለማንም አትናገሪ። አረ ጊዮርጊስም እሺ፣ ምን መሰለሽ፣ እኔ ከሴት ማለት እኔ ከሴት ጋር ተኝቼ አላውቅም። ታዲያ ምን ችግር አለው? ገና ልጅ አይደለ እንዴ? ትደርስበታለህ። የት ሄድብሃል? ጥሩዬ፣ የኔ ጓደኞች እንዳለ እኮ ከሴት ጋር ተኝተዋል። የማያሳስብ ነው የሚያሳስብ። በኋላ እድሜ ልክህን ይሰለቻል አይደል እንዴ? ጥሩዬ፣ እኔ ግን ሴቶችን እፈራቸዋለሁ። መቼም ቢሆን አልቀርባቸውም። ታዲያ እኔ ምን ልርዳ?
ታውቃላችሁ እስካሁን አልደወለም። እሺ ግን እሱ ልጅ አፍቅረሽዋል? ምን ታውቂያለሽ? መበለጥ ምናምን እንደማልፈልግ። እኔ ግን ወድጄዋለሁ። አንዴ ከምርሽ ነው? ከሱ ሌላ የማስበው ነገር የለም። ታውቂያለሽ ኤቭሪቲንግ ነው ያስጠላኝ። ኤቭሪቲንግ እና ለወንድ እያለቃቀሽ ብቻ እንዳይሆን። ለወንድማ አላለቅስም። ይሁሉ የዛሽ ምናምን ስራ ነው። እስኪ ተለሳልሳ ገብታ እንዲጉርታለ እንዲህማ እንደተቃጠልኩ እሷ ስራዋ ሳፍሯታል። እንዴ ከትምህርት ቤት የቀረችው ገና ደግሞ ከቤቷ እንዳትወጣ አደርጋታለሁ። አሁን እሱ ታልቅሽ መታችኋል? አላየኋችሁም ነበር። ምን ሆነ ነው ክላስ ያልገባው? እባክህ ትንሽ ላይብረሪ የምሰራው ነገር ነበር። አንተ ግን ማታ በዛ ጨለማ ጥላን ትሄዳለህ እንዴ? ፕሊዝ ስለ ማታው እናውራ። አንተ ደግሞ ከአንተ የማልጠብቀው የልጅ ስራ ነው የሰራው። ሶሪ ንኪ፣ እኔ ካልጠበቅኩት ነገር ስለነገርከኝ። ኤኒዌይስ ቤቲን አግኝቼ አዋርቻታለሁ። ምን አልካት? ምን አልካት? ምን እንድላት አስበህ ነበር? ጥያቄሽን ሰምቻለሁ ግን አልተቀበልኩትም ነው። ቆይ ማን በላት አለ? ያሟል ማን በላት አለ? ቆይ ምን እንድላት አስበህ ነበር? እሺ እንድላት እድለኛ ምትኖር ነው አይደል? በጣም ነው ማዝነውሽ። ለኔ እቺን ጠባሳ ምናምን ትመኝልኛል? ኧረ እባክህ እኮ እሷ ለአንተ እሷማ በጣም ትበዛብሃለች። እሺ ኧረ እባክህ ቆይ አንተ ራስህን ምን አድርገህ ነው የምታስበው? ራስህ እንደ እንትን ኧረ እባክህ እንደ አዝናለሁ። እሺ በጣም ደደብ ጭንቅላት ነው ያለው። ምን ሆነሃል ሚኪ? ተረጋጋ እንጂ። ዛሬ ጤነኛ አይደለም እንደ ልጁ። ቆይ አንተም ቢሆን ኖሮ የጠየቀች እሺ ትላል ነበር? ባክና ናቲ እንዴ ናቲ ናቲ ናቲ
አንድ ነገር ልነግርህ ፈልጌ ነበር። ኧረ በእናትሽ ሀና አንዴ አሁን ለሱ በቃ ለፈን የተደረገ ነገር ነበር አለፈ። እሺ ታዲያ ሌላ ምንድነው? ቆይ ሚኪ ለቤቲ ስላንተ አንድ ነገር ነግሯታል። ስለምን? የእርዳታ ተማሪ ስለሆንክ ምናምን። ምን? ለማንኛውም ዝም ብለን ጥርን ባታዝረከርክ። አንቺ ግን እንዴት አወቅሽ? ወይኔ እንዳይነግረው ትንሽ ቆይተን ነግረዋለን። እሺ ንገሪኝ። አንቺ ግን እንዴት አወቅሽ? ባለፈው የትምህርት ቤት ሂሳብ ልከፍል ስል እናቴ የሆነ ፎርም ሲሞላየት ከዛ ካሸሩን ስጠይቀው ጉዱን አልነገረኝ መሰለሽ። የኔ ባቶኝ ቆጬ ነበር። ሚኪ ግን አንቺ እንደነገርሽው ካወቀኝ በእኔ እንከተለው። ስማ ለዛች ለጠባሳ ምን ብለህ ነው የነገርካት? ናቲ ምን ሆነህ? ዘራልኝ ወደዛ ምን ሆነሃል ይላል እንዴ ደግሞ? ናቲ ምን ሆነህ ነው የመጣው? ሄሎ ሄሎ ለፕሊስ ለሚኪ እንዳትነግረው እሺ? በእናትሽ እስኪ አንቺ ደግሞ ተይ። ሌላም ነገር ልነግርህ ነበር። ምን? ሌላም? አንተ ግን ቆይሽ ባለፈውም እንደዛ ስትናገረኝ ጓደኝነታችንን አክብሬ ነው ዝም ያልኩት። ለምን እንደምታወራ ገባ? ዘራልኝ ወደዛ ናቲ ማን አልተመቸም እንዴ? ኧረ ተመችቶኛል፣ አመስግኛለሁ። ለዚህ ምን ማመስገን ያስፈልጋል? ለአንድ ጎበዝ ተማሪ ከዚህ የበለጠ ቢደረግለትም አይቆጨኝም። ምን ሆናል? ጋሼ እስቲ አንድ ጥያቄ ልጠይቅህ። ለምን ፊዚስት እንደሆን ፈለግ? ምንድነው በዚህ መቀጠል አልፈለግክም? አይደለም፣ ከልጅነቴ ጀምሮ ለፊዚክስ ልዩ ትኩረት እንዲኖረኝ አድርገህ ነበር ያሳደግከኝ። ትዝ ይልሃል? ካላቅሜ እኮ ነበር አሳይመንቶች የምትሰጠኝ። አየህ፣ ሀገራችን ገና ታዳጊ ሀገር ናት። ለዚህም ነው ካሰብንበት ደረጃ ለማደግ እንድንችል በርካታ በተለያዩ ዘርፍ ውስጥ የተማረ ሰው ኃይል ያስፈልገናል። ለዚህም ነው አንተንም በዚህ በፊዚክስ ሙያ ውስጥ ሁልጊዜ ማበረታታ ምገፋፋ ለሀገር አንድ አስተዋጽኦ እንድታደርግ ነው። በዚህ ሙያ ጋሼ አንድ የዋሸሁህ ነገር አለ። ውስጤ ተቀምጦ በጣም እየረበሸኝ ስለሆነ ነው። አሁን ግን የግዴታ መተንፈስ አለብኝ። ባለፈው የሰጠህንን አሳይመንት ሙሉን እኔ ብቻ የሰራሁት ቤቲ እንዳትሰራው ተዋውያዝ ነው። አውቃለሁ ስህተት ሰርቻለሁ፣ ግን ይሄን ያደረኩት ያንተ ብቸኛ ተማሪ መሆን ስለምፈልግ ነው። ያንተ ጀግና ተማሪ ግን ቤቲ ናት። ቢል ጋሼ ተቀየምከኝ? ምን ነው ምግባር ተመሳችሁ እንዴ? ቆንጆ አናግረኝ እንጂ ልትሄድ ነው? ሚኪ ምን ሆናል? ምንም አልሆንኩም። እነ ናቲ አላየኋቸውም።
እስካሁን ተቀያየማችሁ ነው እንዴ? እኔ ማንንም አልተቀየምኩም፣ ግን አሁን ብቻዬን መሆን የምፈልገው በቃ። ቆይ ከትምህርት ቤት መቅረቱ አስቀይመዋል አይደል? ለምን ከጓደኞቿ ቤቷን አንጠይቅ? ቶ እንዲያውም እኔ ሂጄ እጠይቃችኋለሁ። ጓደኛችሁ ምን ሆነ ከትምህርት ቤት የቀረችው? ጓደኞቿ ናቸው ያለ ማን ነው? ፈልገናት ስለነበረ ነው። ሂድና በሬዲዮ አፋልጉኝ ማስታወቂያ ተፈልጋት ሂድ እዛ። ከሱ የፊዚክስ መጽሐፍ ተውሳ ነበረ። መጽሐፉ ደግሞ እዚህ ሀገር አይገኝም። እሱ ራሱ ከሰው ተውሶ ነው ያመጣው። አድራሻዋ ነው። ምን ያንተ ባትባል ሂድ ከዚህ አናቃት ማለት አይደል? ሂድ እዛ። እኔ ቤቷን ላሳየው እችላለሁ። ከክላስ ስንወጣ አናግረኝ ብላለች በለው። ጉታታ ተቀይማችሁናል? ምን አልሽኝ? ባለፈው ሀፕን ባረጋው ነገር እስካሁን ተቀይማችሁናል? አልተቀየምኩሽም። ደግሞ ይቅርታ ጠይቅሽኝ አይደል እንዴ? አይ ዝም ስትል ጊዜ ነው። ለቤት ያስካት መጽሐፍ ይሄን ያህል ውድ ነው እንዴ? የምን መጽሐፍ? ምን መጽሐፍ አላስካት? ስጦታ እንጂ በወሰት የተሰጠዋት ነገር የለም። ስጦታም ሰጣጣችሁልኝ ስላቃጠረችልህ ነው? የምን ማቃጠር? እሷ ልጅ እንዴ ማስያዛችን የነገረቻችሁ? ታውቃለህ፣ በጣም ነው በእኛ የምትቀናው። በዚህ የተነሳ ተጣልታችኋል ማለት ነው? ኦፍ ኮርስ። እንደዚህ አይነት ጓደኛ ምን ያደርግልናል? ወሬውን እሷ አልነገረችኝም። ሜዳ ላይ ቁጭ ብላችሁ ስታወሩ ነው አሁን ኳላችሁ ነበር። ይሄ ነው ቤታቸው? አዎ። ቴንክ ዩ። ከቸኮልሽ መሄድ ትችላለሽ። ኖ ለምን? መጽሐፍ ተቀብለሃል? ልመጣ ጠብቀሃለሁ። ጥሩ። በነገራችን ላይ ቤቲ በእናትህ ትቀና ከነበር ግን በጣም ተሳስታለች። ሰላም ነው? ቤቲ ትኖራለች? የለችም። ስልኳም አይሰራም። እንዴት ነው ላገኘት የምችለው? ይቅርታ። አደራ ስመጣ በእጁ አሳት። እሺ? ቴንክ ዩ። የለችም። ከሰራተኛ አስፈልኛለሽ? ኖ ችግር የለውም። ቤቱን ካየሁት ራሴ ተመልሼ ወስደዋለሁ። ለአንድ መጽሐፍ ስትል እዚህ ድረስ ትንከራተት ነው? ኢትስ ኦኬ። ምልክት ስላስቀመጥኩላት እሷ ራሱ በሚመቻ ሰዓት ተቀብለኛለች። ሄሎ። ሃይ ሪች፣ አንድ ጉድ ልንገርሽ። እሺ። ቤቲ ናቲን ጠይቃው ነበር። ማን ነገረሽ? ራሱ ነው። ቤቤ ማታ ስንገናኝ እናወራለን። ቻው። ኦኬ ባይ። You should check that out.
አንተ ልጅ ምን ሆነሃል? ምንም አልሆንኩ። የሆነ ነገር መሆናል ፊት ላይ ያስታውቃል። እባክህ ሂጅ ቺኮቹን ልቀላቀላቸው። አንተ ልጅ ሰሞኑን ወደ እነሱ ጠጋ ብስተሃል። በሰላም ነው? መቼም ከዛ ወረኛ ይሻላል እንዴ። ከሚኪ ጋር ሰላም አይደላችሁም እንዴ? ባክቶ እሱ የሆነ ህፃን ነገር ነው። እስቲ ምንድነው ንገረኝ። አሁን አልነግርህም ቢል አሁን አልነግርህም። ሄይ ምን ድንግል ጓደኛህ? አንቺ ደግሞ ድንግል ብርቅሽ ነው እንዴ? Don't wake me up. Don't wake me up. Hi ladies. Hi. Hi. Don't wake me up. Don't wake me. Don't wake me up. Don't wake me ሄሎ ቤቲ፣ ቅድም ከሚኪ ጋር ቤትሽ መተን ነበር። ከሚኪ የወሰድሽው መጽሐፍ እንድትመልሽለት ነበር። ይህም መጽሐፍ ሲሰጥሽ አልነበርኩ እሱ ካልነገረኝ። ኤኒዌይስ የሰጠሽን መጽሐፍ መልሽለት። ኦኬ ባይ። Don't wake me up. Don't wake me up. Don't wake me up. Don't wake me. Don't wake me up. እንዴ ሀና ብቻዋን በሞኖፖል ያዘች። እኔ ደግሞ ላስደንስ። በእናትሽ ሰጂኝ። ቴንክ ዩ። So I'm telling you exactly what is on my mind. Seems like everybody's breaking up and throwing their love away, but I know I got a good thing right here. That's why I say, hey, nobody gonna love me
ስላንተ በሰማሁት ነገር በጣም ነው ፊል ያደረኩት። ታውቃለህ አንጀቴን ነው የበላኸው። ደግሞ ስለ ቀጣይ ህይወት ማሰብ ይኖርብሃል። ምን ማለትሽ ነው? ቤቲ በጣም ነው የምትወድህ። ሀና ያው ጀስት ለፈን ነው። እውነቱን ልንገርህ ቤቲ በስኮላር ወደ ውጭ መሄዱ አይቀርም። ስለዚህ ቻንስን ተጠቀምበት። እኔ ስላሳዘንከኝ እንጂ ካንተን ከቤቲም ሀና ትበልጥብኛለች። እና ምን ላድርግ? በጣም ጥሩ። ሁሉንም ነገር በሚስጥር እናያለን። የሚሻልህን አንተ ወስን። ደግሞ የእርዳታ ተማሪ መሆኑን ያወቀችው ፎርሙን አይታ እንጂ ማንም ነግሯት አይደለም። ለአንተም ቤቲን መያዝና ወደ ውጭ መሄድ ይሻልሃል። አሁን ግን ዝም በል ኦኬ? ምን ነው ቤቲ በሰላም ነው? ትንሽ አሞኝ ነበር። አሁን እንዴት ነሽ? አሁን ደህና ነኝ፣ ተሽሎኛል። ኦኬ ለዛሬ ይበቃናል። በጣም አዝናለሁ። ባለፈው የሰራችሁትን አሳይመንት አልወስደውም። ሌላ አዲስ አሳይመንት ሰጣችኋለሁ። አባቱ ነው ከዚህ መናጢ ጋር የሚሰራው። ቆይ መጣው ላሳፍራቸው። ዋው ስታስቀኝ። መጽሐፉን ሰጪኝ፣ እየጠበቀኝ ነው። እኔ አይ አታስሽን ታየው የሆነ ድሮም ትስታ ነገር ነው ልጁ። ሜሪ ጦሽለት እኮ ነው። ታምኛለሽ? አፍቅሬያለሁ። ዋት ሚኪ፣ ይሄው ምንድነው? ስጭብ ላይ ነው። አይሮን ነው አጠገቤ እንዳይደርስ ምናምን ባክቶ ያስጨንቃል እንዴ? ፍቅሯን ተቀበልክ? ሀና መሰለሽ? እሷ እኮ ማለት በድህነት ከጓደኛ ጋር ስታላግጥ ነበረች። ወረኛ አንቺ ራስሽ አይደለሽ? ምን ማለት ራሄል ናት አይነገረች? ቤቲ ኧረ እባክሽ ግቢ፣ በጣም ፈልጌሽ ነው። ባለፈው ስላስቀየምኩሽ በጣም ይቅርታ።
ደግሞ ወድጄ አይደለም። አንቺም ምንም ችግር የለውም። አሁን ለምንድን ነው የፈለግሽ? አንደኛ ሰው ይልሽ ነው። ሌላው ሀናን ታውቂያታለሽ። ከናቲ ጋር እንዳታጣላችሁ መጠንቀቅ አለብሽ። እዚህ ጋር አውረጂኝ። ወደ ቤትሽ አይደል እንዴ የምትሄጂው? ወደ ቤቴ አይደለም የምሄደው። ቤቲ እኔ ላንቺ ብዬ ነው። ሚኪ ስላንቺ ጥሩ ነገር ስለነገረኝ ባለፈው ስላስቀየምሽ ከዚህ በኋላ እንዳታሳዝኝኝ ብዬ እንጂ። ቴንክ ዩ። ሌላው ካሁን በኋላ ከሚኪ ጋር ባላያችሁ በጣም ደስ ይለኛል። ሚኪ በጣም ይሉንታ ስለሚያጠቃው ቢመጣም ትቀናብኛለሽ ብለሽ ታስቢያለሽ እንዴ? እኔ ለራስሽ ብዬ ነው። ልጁን በጣም ስላሳዘንሽው ደግሞ ሰው ሲያዝንልሽ ለሞራልሽም ጥሩ አይደለም። አባይ በጣም አስጠላለሁ አይደል? ቤቲ አባ አንተ ብቻ ነው የምትወደኝ። ሌላም ሰው እወድሻለሁ ቢለኝ ልመን የእውነት እወደዳለሁ? የኔ ማር በጣም ውብ ነሽ። የሰው ልጅ ውበት ከቆዳ ንጣትና ጥቁር ባሻገር ነው ልጄ። አንቺ ከተራ የቆዳ ውበት ያለፈ እጅግ ጥቂት ሰዎች ብቻ የታደሉት ልጅ ውበት አለሽ። ናቲ ሀና በቃ እኔና አንቺ እኮ ደግሞ እንደምትወደኝም አውቃለሁ። አንቺ አሁንም ጉራሽን አልተሽ? ኖ አይደለም። እኔም አፈቅርሃለሁ። ምን? አንድ ነገር ላሳይ እፈልጋለሁ ናቲ። ኧረ ና በላትሽ። ቤቲ አባትሽ ይፈልጉሻል። ወይኔ ጉዴ! ማታ አስጨንቂ። የቱ ጋር ነው? ቤቲ ቆይ ቤቲ ቆይ ምን መሰለሽ፣ አንተ አይደለም ቀድሞውኑ እኔ ነኝ ጥፋተኛ። ኖ ቤቲ ተሳስተሻል። ተሳስተሻል? እንደለማመጥሽ ትፈልጊያለሽ? ገደል ግቢሽ። ፕሊስ ትንሽ ታዋሪኝ። አንተ ደግሞ ምን ቀረ? የሰጠኝን ስጦታ ሳይቀር ወስዳለህ። እኔ በፍጹም መጽሐፍ እንድትመልሽልኝ አላልኳትም። እመኚኝ፣ ቤትሽን እንድታሳይኝ ናሆም የሰጠው ምክንያት ነው። እሷን ግን ታውቂያታለሽ።
ለክፋቷ ተጠቀመችበት። ሰሞኑን ጥሩ ኮንዲሽን ላይ እንዳልሆንሽ ይገባኛል። ተጎርተሻል። ምናልባት ጥፋቱ የኔ ከመሰለሽ ይቅርታ። አንድ እውነት ልንገርሽ ግን ቤቲ፣ አንቺ ከእናቴ እኩል የማከብርሽ ሴት ነሽ። ለአንቺ ይህንን መጽሐፍ እንደ ስጦታ መስጠት ምንሽም አይደል። ብችል ሌላም በሰጠውሽ። ጥሩ ጭንቅላት አለሽ፣ አድንቄሻለሁ። ግን በእኔ ምክንያት ትምህርትሽን አትሊስት ይህን ተቀበይኝ። ያንቺ ነው። ቴንክ ዩ ሚኪ ሚኪ ውድ ወላጆች፣ ተማሪዎች፣ ዛሬ ከኛ መሃል ወደ ኦክስፎርድ ዩኒቨርሲቲ የሚሄዱትን ተማሪዎች ለማወቅ ነው እዚህ የተሰበሰብነው። ያው እንግዲህ ቃል በተገባልን መሰረት 2 ተማሪዎች ስኮላሩን አግኝተዋል። በከፍተኛ ብቃት ከፊዚክስ ዲፓርትመንት ቤተልሔም ታጠቅ ወደ መድረክ። ሁለተኛው ተማሪ ናሆም አድነው ከኢንጂነሪንግ። አንተም እኮ ስኮላሩን ማግኘት ነበረብህ። የሰው ልጅ የተመኘውን ሁሉ አያገኝም። ስኮላሩን አጣው፣ አንቺን ግን አገኘው። ከስኮላሮች ሁሉ የምትበልጪው